የሰጠሹ ለ1200 ፎሎ ማለት ነው። አዳምጪኝ 400 ሰው ነው ፎሎ የሚያደርግሽ። ለቤታዬ እኔ ፍቅር ማርቅልኝ እንጂ እኔ ቆንጆ በስንት መከራ ገባ በስንት ዓመት ጠብቄሽ አንድ የሰጠሻት ኮይን አሜሪካን ሀገር የሰጠሻት አንድ ሺህ ኮይን $2 ናት። እኛ ጋር $2 ምን ይገዛል? እንደው የኔ ፍቅር ጨምራለሁ የኔ ውድ ደግሞ እስኪ ዝም ብለሽ የምትጨምሪው ሚሳ ምናምን የተለቃቀመ ነው። አሁን ይኸውልሽ ከስርሽ ያለችው 4000 ነው የሰጠችው። 1000 ፎሎ ነው የምትደረገው ውዴ። ለምን ቲክቶክ በልቶት ማን በልቶት? እኔ ጋር የሚደርሰውን የሰጠሽው አንድ ቆይ 1000 ቆይ $2 ናት። $2 ምን ህይወቴን ይለውጥልኛል? እስኪ ንገሪኝ። እሺ እኔ ፍቅር በቃ እሺ አንቺ እንዳልሽ አይገዛልኝም። እሺ ገስ ማለት እኔ ሃይ ካልኩሽ ራሱ በቂ ነው። በጣም ስለምወድሽ ቤታዬ እኔ ቆንጆ ጉዳራ እንዳው ተቃጥዬ የተደራረበብኝ እኮ ጋይስ እንዳው ስንቱ ሰዓት እሺ ቀጠል ቤታዬ ጠላት ቦርጭን ዘር እሷውን ከስርሽ አለችው 4000 ከፍላ 1000 ነው ፎሎ የምትደረገው። ባጭሩ ስነግርሽ ውዴ 400 ተደርገሽ ትወጫለሽ። 200 ሰው ፎሎ አድርጎሻል። 400 ስደርሺ ትወጫለሽ። ቴንክ ዩ ቬሪ ማች ቤታዬ። እነሱ ተቀምጠው ፓንት እግዚአብሔርን ጋይስ አሁን የሰጠችው ልንገራችሁ $12 ገዝታን የሰጠችኝ። እኔ ጋር ሲደርስ 3 ብር ነው ጋይስ 3 ብር $3 ናት። $3 ለኔ እንሰራልኛል። ለውሻ እንኳን ምግብ አትገዛ። የውሻ ምግብ አሁን ላይ $30 ነው የገባው። ምኑን ከምኑ አደርገዋለሁ ውዶቼ? አስቡልኝ። ለኔ ምስኪ ኑሮ ከብዷል። ቤታዬ መግቢያ ስንት ነው? መግቢያ ውዶቼ መግቢያ 2000 ኮይን ነው። ለሐሜት 1000 ኮይን፣ ለእጣ ፈንታ 2000 ኮይን። ዛሬ ዲስካውንት ላይ ነው ያለነው። ከሰኞ ጀምሮ ግን 5000 ኮይን ነው። ዛሬ ዲስካውንት ላይ ነን። 2000 ኮይን ጋይስ 2000 ኮይን። ቤታዬ መግቢያ ስንት ነው? 2000። ደጋግማችሁ ባትጠይቁኝ ዲስካውንት ነው ጋይስ እያደረኩላችሁ። 34 እያሉ የሚጽፉት ምንድነው? 32 እያሉ የሚጽፉት ምንድነው? ጋይስ በሰላም ነው ውዶቼ? ኬት ነው የምትመጡብኝ ግን? ዱቤ ለምን